ወደዚህ ምድር እስከመጣው ድረስ የሆነ ምክንያት ይኖረኛል። የተፈጠርኩለትን ዓላማ መኖር የእኔ ግዴታዬ ነው። እግዚአብሔር ሲፈጥረኝ እስትንፋስን በውስጤ ሲያደርግ እቅድና ዓላማ ቢኖረው እንጂ ያን ምክንያት አይደለም። አዎ ታታሪ መሆን ባለብኝ ቦታ ላይ ታታሪ፣ ጉብዝናዬን ማሳየት ባለብኝ ቦታ ላይ ጀግናና ቆራጥ እሆናለሁ። ነገር ግን የሁል ጊዜ ጥያቄ ቀን ከሌት ውስጥ የሚመላለስ አንድ መቋጫ ያጣውለት ሐሳብ አለኝ። እኔ በዚህ እድሜ ህይወትን ለመረዳት የነገሮችን እውነትና ዓላማቸውን ለማወቅ በምጥርበት ጊዜ የእኔ እኩዮች ማለትም ወጣቶች ሲባክኑ፣ በሁለንተናዊ እድገት ደከም ያሉ፣ በቀለም ትምህርትና በአእምሮ ምዘና ያን ያህል አጥጋቢ ውጤት የሌላቸው፣ ከቤተሰቦቻቸውም ጋርም አርኪ ግንኙነት የላቸው፣ በማህበራዊ ግንኙነታቸው አይናፋር አይባሉ ነገር በጣም ብዙ ተናጋሪ ናቸው። ከምንም በላይ ግን ከእግዚአብሔር ጋር ምንም አይነት ህብረት አለማድረጋቸው፣ መልካምና ክፉውን ከሚለዩበት ቃሉ መራቃቸው፣ ከዛ በላይ ቢደክሙና በኃጢአት ልምምድ ውስጥ ቢወድቁ ከክፋት ሸሽተው ወደ ጌታቸው እንዲጠጉ ከምታደርገው ቤተክርስቲያን ለራቁት እኔ በግሌ ምለው አለኝ።